ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? የአሌክስ ግሬስ ቤተሰቦች እንዴት ነው? ሁሉ ሰላም፣ ሀገራችን ኢትዮጵያን ሰላም ያድርግልን። እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ሁላችሁም ባላችሁበት ሰላምታዬ ድረስ። እንግዲህ ዛሬ አዲስ ነገር ይዤላችሁ መጥቻለሁ። ይዤላችሁ የመጣሁት ነገር ምንድነው? እንግዲህ ጽጌና አብርሃም ተገናኝተዋል ማለት ነው። እንግዲህ ጽጌና አብርሃም ከአሁን በፊት እንደምታውቁት ያው ጽጌ ሮያል እና ዳኒ ሮያል አብረው ይሰሩ ነበረ። ዛሬ ደግሞ እንግዲህ ሁለቶች ተገናኝተዋል ማለት ነው። እስቲ እንግዲህ ስለ ጽጌና ስለ አብርሃም አንዳንድ ነገር ቪዲዮ እንመለከትና ወደ ዝርዝር ሀሳቡ እንገባለን። ግን እኔ በጣም ስራ ስለሚበዛብኝ እንደዚህ ተረግዞ ምናምን ቢመጣልኝ ተወልዶ ምናምን ቢመጣ የራሴ ልጅ እዚህ ጋር ቤተሰብ አንድ ሀሳብ ልንገራችሁ። ዛሬ በጣም ግርምትን እያጫረብና እየሳቅን ነው የምንሰራው። ምንድነው የምንሰራው የምንስቅበት ካላችሁ ደግሞ እንግዲህ ጽጌ የምትፈልገው ስራ ስለሚበዛባት ተረግዞ ሁሉ ነገር አድርጎ ተወልዶ አድጎላት ነው እንዲመጣ የምትፈልገው። እንግዲህ ምናልባት ጽጌ በዚህ አመለካከትሽ እንግዲህ ወደ ቻይና ሄደሽ ብትፈልጊ ለእኔ አታጭም የሚል ሀሳብ ነው ያለኝ። ያው አንቺ ስራ ስለሚበዛብሽ፣ ቻይናዎች ደግሞ 24 ሰዓት ስለሚሰሩ ያው ልጅ ወልዶ ለማሳደግ ጊዜ ስለሌላቸው በባዮሎጂካል ማቴሪያል ነው ወልደው እንግዲህ እንትን የሚሉ መፈልፈልም የቻል ነገር ያለ ነገር ይመስለኛል። እስኪ እሱን ወደዛ ሄደሽ ብትጠይቂ እንደኔ ጥሩ ይመስለኛል ማለት ነው። ወረቀትን ይይዛል አይምሮዬ ይይዛል። አዎ ደናደናውንማ ይዝም እኮ ይሄማ ይይዛል። ምን መሰላችሁ እኔ አእምሮዬ ነጭ ወረቀት ነው ምናምን እያለች ነው። አእምሮዬ ነጭ ወረቀት ነው ማለት ባዶ ነኝ እኔ ምንም ነገር አላቅም አእምሮዬ ባዶ ነው እያለች ነው ያለች። ስለዚህ በዚህ መካከል እንግዲህ ጽጌ እንግዲህ አለማወቋንና ያው አእምሮዬ ባዶ ነው ብላ ራሷን አጋልጣለች ማለት ነው። እና ምንድነው ያላት አብርሃም በዚህ መካከል ያው እንግዲህ አሁን 35 ዓመት ነው 40 ከገባሽ በኋላ ላትወልጂ ስለምትችይ እንግዲህ ውለጅ እያላት ነው። እኔ ግን ጥርጣሬ ውለጅ አላት ማለት እንግዲህ አብርሃምን ብዙዎቻችሁ ታውቁታላችሁ። እንግዲህ ልውለድልሽ ማለት ሊሆን ይችላል። ነገ ከነገ ወዲያ መውለድ እፈልጋለሁ የሚወልድ ሊፈልግ ካለች እኔ ያለው አትቸገሪ ሊልም ስለሚችል እንግዲህ እናንተ አብርሃምን እንግዲህ ስለምታውቁት ካለበት ችግሮች መካከል አብርሃም ችግር ያለበት ሰው ነው። ቶሎ ካላገኘህልኝ እኔ እንግዲህ እቆያለሁ እስካገኝ ድረስ። ድሮም እኮ ሴቶች ስትባሉ ያገኛችሁትን እንትን እስክትሉ ነው የምትፈልጉትን እስክታገኙ። ኦኬ ያላችሁ ድሮም ሴቶች ስትባሉ አሁን ፈልግልኝ እያለችው ነው ያለች። ፈልግልኝ ማለት እንግዲህ ገብቷችኋል መቼም መጀመሪያ የሚፈልግላት ያው የሚወልድላት ወይም ደግሞ ባል የሚሆናት ማለት ነው። እንግዲህ ምናልባት እንግዲህ ተራ ውስጥ መግባት የምትፈልጉና መመረጥ የምትፈልጉ በጽጌ ዘንዳ ሁላችሁም ሀሳባችሁን ጋር ያው ኮንታክት እያደረጋችሁ ከጽጌ ጋር ያው ባለመሆን ጥረት አድርጉ ለማለት ያክል ነው። ሌላ ምንም አይደለም። እንግዲህ አብርሃም እንፈልግ ተብሏል። እንግዲህ እኛም በእግረ መንገዳችን እንፈልጋለን። ብዙ ሰው አለ በዙሪያችን፣ ያንን ሰው እንፈላልጋለን፣ እናገናኛለን። ሩታ መውጣት የለባትም። የማስበውን ነው የምነግርህ። ሩታ ከዚህ ሀገር ወታ ምናምን እዚህ ጋር ተመልካች ሩታ ወደ ውጭ መሄድ የለባትም እያለች ነው። ምክንያቱም በዋናነት አስባ ቡታጅራ ሄደችበት ምክንያት ሩታ ማለት ጽጌ ሩታ መሄድ ስለሌለባት መጀመሪያ ሩታን አግኝታታለች፣ ተነጋግረዋል። ሩታ ጋራ አብርሃም እንደመሆን አግኝተዋለች። እንግዲህ አብርሃም እንዳትሄድ እኮ ይፈልጋል፣ እንዳትወጣ ይፈልጋል። የሚፈልግ ግን እንዳትወጣ የሚፈልግ ባል ሆኖ ልጁን በጋራ እንደ አባት ለማሳደግ ሳይሆን በራሱ መንገድ ያው እሷ ወደ ውጭ እንዳትሄድበት ነው። ምክንያቱም አንድ ቀን ከሄርሜላ ጋር ተጣልቶ ሲመለስ መግቢያ እንዲሆነው ማለት ነው እንጂ ሌላ ምንም አዲስ ነገር የለም። አብርሃም ልጁን ለማሳደግ ይንገበገባል፣ ይፈልጋል ምናምን ከሆነ ብዙዎቻችሁ የተሳሳተ አመለካከት ነው እያሰባችሁ ያላችሁ። ትውልዶች እንደዚህ አይነት ነገሮችን ባያዩ ደስ ይለኛል። በተለይ ደግሞ ያንተ ልጅ እንግዲህ እኔ አክስት ነኝ አጠገቡ ያለው ሰው ነኝ ምናምን ገባ አክስት ነኝ ምናምን እያለች ነው። ይሄ ከምን አንጻር ነው? ከመቼ ወዲህ ነው? ጽጌ የሩታ ነው ወይስ የአብርሃም እህት ናት? እዚህ ጋር ግልጽ ያልሆነልኝ ነገር ማለት ነው። ምክንያቱም እኔ አክስት ነኝ ምናምን የቅርብ ሰው ነኝ ምናምን እያለች ነው። እንግዲህ ማን እንደሆነ ባላቅም እንግዲህ አይዶን ነው ሄዳለው ምናምን የምትላቸውን ነገሮች እንድትሰው ብቻ ነው የኔ ፍላጎት በዋነኝነት ማለት ነው። የአብርሃም ፍላጎት አንድና አንድ መታረቅ አይፈልግም። አብሮ ወደ ትዳሩ መመለስ አይፈልግም። ትዳሩን ባሪፍ ማስኬድ አይፈልግም። የሚፈልገው ግን አንድና አንድ ምንድን ነው? ጽጌ ማለት ሩታ ወደ ውጭ እንዳትሄድ ነው። ለምን ሲፈልግ ልጁን ማየት እንደሚሄድ። አሁን አንዳንድ ሴቶች ያው እንግዲህ ባላቸው እንዲመጣ ቤት ሲፈልጉ ልጁን መጠሪያው ልጅቷን መጠሪያት ምናምን ይላሉ። ምክንያቱም አዲስ ሀሳብ ስላላቸው ማለት ነው። ሌላ የተቋረጠው ሊቀጥል የሚመስላቸው ማለት ነው። ስለዚህ አብርሃም ደግሞ አሁን እየፈለገ ያለ ነገር እንድትሄድ አይፈልግም። እንድትሄድ አልፈልግም ማለት ደግሞ ምንድነው ነገሩ? እሱ ቅድም እንደነገርኳችሁ
ብዙ ነገር ይፈጠራል። ብዙ አይነት ነገር ነገም የሆነ ሴራ ተፈጥሮ መጣላቱ ስለማይቀር ማለት ነው። ከተጣላ ደግሞ የት ነው መድረሻው? ከሄርሜላ ሲወጣ ሩታ ጋር ስለሚሄድ ማለት ነው። ስለዚህ ሩታ ምንድነው ከሆነ ቦታ ላይ ተደብሮ ሲመጣ መቀመጫ፣ የጊዜ ማሳለፊያ፣ እዛ ደግሞ ነገሮች ሲመቻቹለት ደግሞ ጥሏት የሚሄድበት ማለት ነው። ስለዚህ ከዛ አንጻር ነው እንድትሄድ ማይፈልግ እንጂ ልጁን ለማሳደግ እንዳባት ለመሆን አይደለም። ወይ ጉድ! እኔ አሁን ሌላ አዲስ ነገር ምናምን ይፈጠረ ማለት ብቻ አስረግጣን ነገረችሽ ይሆናል። አንቺን ግልጽ ነው። እኛ የምንስማማበት ሀሳብ ነው። ሩታ መሄድ አለባት ለማለት በእርግጥ አሁን አንዳንድ እዚህ ጋር ታስመስላላችሁ እንጂ ሩታ ትሄዳለች የሚለው እምነት እኔ የለኝም። ምናልባት አሁንም ቢሆን የአብርሃምን ቁርጠኝነት ለማወቅ ነው የሚመስለኝ። ባለፈውም ራሱ የኔ ፍቅር የኔ ምናምን ስትል ሰነታ መጨረሻ ላይ ግን ሰራውልን ያለችው። አሁንም ቢሆን ምን ያህል እንዳልሄድ ዋጋ ሊከፍል ይችላል፣ ምን ያህል መስዋዕት ሊከፍል ይችላል፣ ምንስ ነገር ሊያደርግ ይችላል የሚለውን ነገር ለማወቅ ይሆናል እንጂ እኔ እርግጠኛ ነኝ ሩታ ከሀገር ወጣ ትሄዳለች። ፕሮሰሱን እያስሄደችው ነው የሚለው ነገር ለእኔ አይዋጥልኝም። ምናልባት ያው መቼም አንዳንዴ እንደ ጨዋታም እንደምንም በቃ እሱን ሁኔታውን ቁመናውን ለማወቅ ነው እንጂ ሩታ ወደ ውጭ ትሄዳለች የሚለው ነገር በደንብ ሆኖ አይዋጠኝም። ደግሞ ማትሄድም እርግጠኛ ነኝ። ነገ ደግሞ ከነገ ወዲያ ይህንን ቃሌን የያዙት እንደማትሄድ እርግጠኛ ነኝ። በቃ እርግጠኛ ስለሆንኩ ማለት ነው። ቀንን ቀን ሲወልድ ጊዜን ጊዜ ሲወልድ ሲቹዌሽን ሳመጣ ምናምን የሚፈጠረውን ነገር እያየክ ነው ህይወት ላይ። እዚህ ጋር ምንም አለማወቅ አይደለም የሚፈጠረውን ነገር በትክክል እኔ በእኔ መንገድ ምን ሊፈጠር ይችላል የሚለውና የምገምተውን ነገር ልንገራችሁ። የመጀመሪያ ሩታ ላይ ምን ይፈጠራል? ሩታ አብርሃም እንደማይመለስ ካረጋገጠች፣ ወደ ቤት መምጣት እንደማይችል ታረጋገጠች፣ የፍች ወረቀት ቀደዋል፣ ውልም ፈጽመው ጨርሰዋል። እሷ ቤት እንድትገባ አብርሃም እንዲወጣ ተደርጓል። ስለዚህ ምንድን ነው የሚያደርገው? ጓደኛ በጅታ ባሏን አግብታ ልጇን ከእንጀራ አባት ጋር ማሳደግ ነው የሩታ ስራ። አብርሃም ደግሞ ምን ያደርጋል? አብርሃም አሁንም ሩታ ላይ እንዳደረገው ሄርሜላን ያገባታል፣ ታረግዛለች፣ ልጅ ትወልዳለች። ከዛ ደግሞ እሷ በወለደችበት በማግስቱ ሌላ ሴት ፍለጋ ይሄዳል ማለት ነው። ስለዚህ ቀንን ቀን ወልዶት ሊፈጠር የሚችለው ነገር ይሄ ነው። ሌላ አንድ የሚፈጠር ነገር የለም። በቃ ግልጽ ላድርግልሽ እዚህ ላይ በቃ ጽጌ እዚህ ጋር አትድከሚ ማለት ነው። ከዛ ውጭ ምን እንደሚፈጠር አላውቅም። እሱ ምንም ዝም ብሎ ለአፍ ድምቀት የምናወራው ነገር ስለሆነ ከቻልሽ እንዳልኩሽ አድርጊልኝ። ከዛ ባለፈ አብረን ሆነን ደግሞ ልጃችንን እናገኘዋለን ወይ በኋላ ወይ አሁን እንዳልኩሽ አድርጊልኝ ያላት ሩታ አንድና አንድ ወደ ውጭ እንዳትሄድ ብቻ ነው። ይህንን ሀሳብ እንድትሰርዝል እንድታደርግለት ብቻ ነው የሚፈልገው። ጽጌ ሩታ ረፊ ወደ ውጭ የምትሄጂው መንገድ ስህተት ነው እንድትልለት ነው እንጂ ሌላ ምንም አይነት ምክንያት አይፈልግም። ልጁን እንኳን ለማየት የሚያስብ የሆነ ሰው ሲያገኝ ነው። የሆነ ሰው ሲያገኝ ከእሱ ጋር ሄዶ ለማየት ነው እንጂ ሙያ ብሎ ልጄ ነው ብሎ ለማየት እኮ ምንም ለልጁ ሪስፔክት ራሱ እኮ የለውም አብርሃም። አሁን እሱ ልጄ ያው እዚህ ሚዲያ ላይ ቪዲዮ ላይ ልጄ ይላል፣ ግን ከዛ ውጭ ግን በትክክለኛው ዓለም ግን ልጁ ሁሉ አይፈቅድም። ግን ምንድነው ሲያወራው? እኔ ልጄ ካጠገቤ እንድርቅ አልፈልግም፣ ልጄ ያለኔ እንዲያድግ አልፈልግም፣ ልጄ በተስተካከለ ማንነትን ማድረግ ያለበት ምናምን በተስተካከለ ማንነት ልጄ ማሳደግ ከፈለግ ወደ ትዳር መመለስ ነው። ከዛ ውጭ አንተ እንደምታስበው ነገር አይሆንም ማለት ነው። ስለዚህ የአሌክስ ግሬስ ቤተሰቦች ለዛሬ ይዤላችሁ መጥቼ ነበረው። አጠር ያለች ፕሮግራምችን ትመስል ነበር። ቪዲዮ እየታየልኝ ስላልሆነ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ለሌሎችም አድርሱልኝ። አመሰግናለሁ። ሀገራችን ኢትዮጵያን ሰላም ያድርጋት እግዚአብሔር። ቴንኪው